ከፈረስ ጸጉር የቀጠነ ነው አሉ። በጣም ቀጭን ድልድይ ነው። ኦኬ ያን አማኞች ደግሞ በስራቸው ያክል ያልፋሉ። ኦኬ በስራቸው ያክል ወይም ደግሞ በሰሩት ስራ ያክል ያልፋሉ። ኦኬ ስለዚህ አምላካቸው አላህ ሱብሓነሁ ወተዓላ በኃይሉ ይጠብቃቸዋል። ከምን ጠበቃቸው? ገሃነም ከመግባት ጠበቃቸው። ለምን? ከስር ያለው ገሃነም ነው። ከስር ያለው ገሃነም ነው። ግን አምላካችን ገሃነም እንዳይገቡ ጠበቃቸው። ከሃዲያንን ደግሞ እዛው ተዋቸው። አሁን ሚዩት አንሳና ቃል በቃል እናወራ። ኦኬ በጣም ጥሩ። አሁን እኔ ለእኔ ደግሞ ቃል በቃል የምናወራ ቃል በቃል እናወራ እንዴ ቃል በቃል እንዴ እናውራ። አሁን ከዛ ደግሞ ታወራለህ አንተ አንዴ። እሺ ቃል በቃል እናውራ። እንደዚህ ይላል። ከዚያም እነዚህ ከሰባ አንድ ይሄ እዚህ ጋር ተስማማ ብራዘር ስለሚጀምር ነው። እሺ ላምብ እኔ እዚህ ጋር ጥያቄ ላምብልህ፣ ችግር የለውም። እንደዚህ ይላል። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም ይላል። መውረዱም ከጌታ የተፈረደ ግዴታ ነው ይላል። እዚህ ጋር አልጠይቅህም። እዚህ ጋር ጥያቄ ያለ ተመልከት። ከዚያም እነዚያን የተጠነቀቁት እናድናለን ይላል። ከምንድን ነው የሚድኑት? ከእሳት። እሺ እሳቱ የት ነው ያለው? ከወረዱበት ነው ያለው። እሳቱ ከወረዱበት ነው ያለው። እሳቱ የት ነው? ጥያቄ ከላይ ነው ከስር ነው ያለው? ከላይ ከስር የሚባል የለም እኮ ወረዱ። በቃ ሁሉም ወረዱ። አመፀኞቹ ግን የተመረከኩ ሆኖ በውስጥ እኔ አሳይካለሁ። አታውቅም። እኔ አሳይካለሁ። ችግር የለም። ሁለተኛ ጥያቄ ደግሞ ይድናሉ አይደሉም? ዋናው ፖይንት ይድናሉ አይደሉም? እናድናለንማ ብለዋል እኮ። ስለዚህ መጀመሪያ ግን ይወርዳሉ ነው እያልኩ ያለሁት እኔ። ግን አማኞች ይድናሉ አይደለ እንዴ? ብራዘር ለእናንተ እንደዚህማ ካላለ ታዲያ እንዴት ነው? አይ መልስልኝ። አማኞች ይድናሉ አይደለ ብራዘር? አዎ በለኝ። አላድንም እያለ እንዴት ነው የሚያስከትልህ? አድናለሁ አይደል? እዚህ አድናለሁ የሚለው እናድናለን የሚለው ያ መጀመሪያ ግን ትወርዳለህ ነው ጥያቄ እኮ። ግን መጀመሪያ ይድናሉ አይደሉም ብራዘር? ይድናሉ አይደሉም? ይድናሉማ ብለዋል እኮ። መጀመሪያ ግን ትወርዳለህ ነው የኔ ጥያቄ። ከወረድኩ በኋላ ነው መውረድ ማለት ደግሞ በሲራጥ ላይ ማለት ነው አልኩህ እኮ ብራዘር። አንተ አይደላችሁ ስለ ቁርአን ሰዋሰዋት ላይ እኔ ማስረጃ ቅርብ ያሳየሁ እኮ። በሲራጥ መውረድ የተፈለገበት ውሩድ ሲባል በያው ተመከረ እዚህ ጋር ያው አልሙሩሩ አለ ሲራጥ፣ በሲራጥ ላይ ማለፍ ነው። በሲራጥ ላይ ማለፍ ነው ብራዘር። አሁን ደግሞ ወደ አንቀጽ ይሄ ቁርአን ነው ብራዘር። አሁን ያነበብክልኝ ሲራጥ የምለው ቁርአን ነው? ሐዲስ ነው። ሐዲስ ነው ከተረክ ልስጥክ። ያው በጣም ጥሩ ሐዲስ ያለ ቁርአን ላይም አለ። ቁርአን ላይም ደግሞ አለ። ቁርአን ላይም አለ። ሐዲስ ዳይሬክት ከአላህ የወረደ ነው። ጥያቄውን አቀይሯ ብራዘር። ጥያቄውን ቀየርከው አይደለም? ሐዲስ ከአላህ የተወረደ ነው ወይ? እሱ ሌላ ቶፒክ ነው። አሁን ስለ ሐዲስና ስለ ቁርአን አወራ ሌላ ጊዜ ሌላ ቶፒክ ነው። አሁን የካትን ጥያቄ ብቻ ነው። እሱ ሌላ ክላስ ነው። ቁርአን ላይ አለ። ቁርአን ላይ ሱረቱል ቀሰስ ላይ አለ። ያ ሱረቱል ቀሰስ ላይ አለ ብራዘር። ሱረቱል ቀሰስ ቁጥር 23 ላይ አለ። ያ ቁርአን ላይ ራሱ ሰጠው። ይሄን ደግሞ የነብዩ ነው በለኝ። ኦኬ አሁን ለእኔ ደግሞ 27 እና 72 አውጣልኝ አንዴ በደንብ ግልጽ እንዳደርግ ማለት ነው። ኦሬዲ አንተ ግልጽ አንዴ ብራዘር ጥያቄ የቱ ጋር እንደሆነ ኖ ፎካል ፖይንቱ የቱ ጋር እንደሆነ ላሳይ። አንዴ ታወራለህ ከአንተ አዳም ያልተገባው ነገር መሰለህ። ልትወያይ ነው የመጣው ልትጠይቅ ነው የመጣው? ይሄን ብቻ ንገረኝ። ይየትም ጥያቄ ሁለት ወደ አይሆንም። አንድ ምረጥ። ጥያቄ ነው በዋናነት ጥያቄ ከሆነ ደግሞ አዳምጠኛል። ጥያቄ ከሆነ ጠይቀናል ይመለስልህ። ኦኬ ልትወያይ ደግሞ ከሆነ እንወያይ፣ ደስ ይለኛል። ግን ችግሩን መሰለህ ጥያቄን በደንብ ላብራራ። እሺ አንድ አዳምጠኝ በኋላ አንድ አዳምጠኝ። ችግሩን መሰለህ አሁን እኔ እያስረዳሁ አንተ ትከራከረኛለህ። ልከራከርስ ደግሞ አታውቅም ደግሞ አረበኛ ስጠይቀኝ እኮ አረበኛ አቅም ትለኛለህ፣ አማርኛ አቅም ትለኛለህ። አየህ አይደለ? ስለዚህ እንደዚህ የሚባል ነገር የለም። የምታ ከሆነ እንወያይ። አላቅም ግን ውይይት ከገባህ አላቅም ማለት አትችልም። እንደ ቅድሙ እኔ አላቅም እኔ ቁርአን አልቀራሁም ምናምን እኔ ስለ ቁርአን አላቅም እንድትል አልፈቅድልህም። ኦኬ ልጠይቅ ከሆነ አረብኛ አልችልም ማለት ደግሞ ቁርአንን አላቅም ማለት አይደለም። እምራኒ ከአንተ የተሻሉ ሰዎች የፈሰሩት መሰለኝ አረብኛውን አይደለ? አንካከር ብራዘር አንካከር። አላቅም እኮ ብለሃል ቅድም ብራዘር። አንዋይ እሺ። ቅድም እኔ አልችልም ነው ያልኩህ ብራዘር። አልችልም ማለት አረብኛ አልችልም። ቁርአኑን ግን ወደ አማርኛ የተረጎሙት ነው። ሚውት አታርጉኝ። ቁርአኑን ወደ አማርኛ የተረጎሙት ከአንተ የተሻሉ ሰዎች እንደሆነ ይገባኛል። ምክንያቱም እኔ ይበልጡኛል ያልኩኝ እንደ ብራዘር አይደለም አዋቂ በቃ አንተ ለዚህ እያደከመህ ነው። እና ይኸውልህ ጆን ኢምራንንም እንደዚሁ ድክም እያረከው ነው። የኔን እኔ የመለስኩልህን ምላሽ ማስረጃ ድክም እያረከው ነው። ስለዚህ እዚህ ጋር የተፈለገው አሁን ጀስት አንተን ብቻ አድሬስ አይደለም የምናደርገው። እዚህ ጋር 1000 ምናምን ሰዎችንም አድሬስ ስለምናደርግ አንተ